ሰላም ሰላም የተወዳችሁና የተከበራችሁ የሁሌ አርሰናል ተከታዮቻችን በዛሬ ስፖርታዊ ዜናችን ላይ ከአርሰናል ጋር የተገናኙ አጫጭር ስፖርታዊ መረጃዎችን አጋራችኋለሁ። ከእናንተም እንደተለመደባችሁ ቪዲዮ ላይክ እያደረጋችሁ በአክብሮት እንዲጀምሩን እየጠየቅኩ ወደ መረጃዎች አልፋለሁ። በዛሬ ስፖርታዊ ዜናችን ላይ ከኮንትራት ጉዳይ ጋር በተያያዘ አጭር ስፖርታዊ መረጃዎችን አጋራችኋለሁ። በጥር ዝውውር መስኮት አርሰናሎች ማንን ሊያስፈርሙ ይችላሉ የሚሉትንም ነገር እንመለከታለን። ከኮንትራት ጉዳይ ጋር በተያያዘ ደግሞ የዴክላን ራይስ በአርሰናል ቤት ያሉት ኮንትራትን በተመለከተ አርሰናሎች የተጫዋቹን ኮንትራት ለማራዘም ፍላጎት እንዳላቸው እየተዘገበ ይገኛል። እሱንም እንመለከታለን። የካይ ሃቨርትዝ የጁሪያን ቲምበርን ኮንትራት አርሰናል ለማድረስ ፍላጎት ማሳየቱን የሚያመላክት መረጃዎች በዚህ ሳምንትም ወጥተዋል። ከዛ በተጀመረ ግን በካራባኦ ካፕ ሰሚፋይናል አርሰናል ከቼልሲ የሚያደርጉትን ጨዋታ ማይከል አርቴታ አዲስ አሰላለፍ ይዞ ይገባል ተብሎ ይጠበቃል። ምን አይነት አሰላለፍ ይዞ ይገባል የሚሉትንም እንመለከታለን። ከእናንተ የሚጠበቅባቸው በጣም ቀላል ነገር ነው። ቪዲዮን ላይክ እያደረጋችሁ ሁላችሁም በአክብሮት እንዲጀምሩ እንጠይቃለሁ። በጥር ዝውውር መስኮት አርሰናል ማንን ሊያስፈርም ይችላል የሚለውን ነገር እንመለከታለን። ወደ ዝውውር ዜናችን ስናልፍ አርሰናል እንደሚታወቀው በጥር የዝውውር መስኮት ተከላካይ መስመር ለማስፈረም እያሰበ መሆኑን የሚያመላክት መረጃዎች እየወጡ ይገኛሉ። ይህ የሆነበት ዋነኛ ምክንያት ደግሞ አርሰናሎች በጥር የዝውውር መስኮት የተከላካይ መስመራቸውን ለማጠናከር ይፈልጋሉ። ይህ የሆነበት ዋነኛ ምክንያት ደግሞ በተከላካይ በኩል ክሪስቲያን ሞስኬራ ፔሮ ሂንካፔ ስለተጎዳባቸው ያንን ቦታ ለመተካት ጥሩ የተባለ እንቅስቃሴዎችን እንደሚያደርጉም ይጠበቃል። ከዚህ ጋር በተገናኘ አርሰናሎች ተጫዋች ለማስፈረም ወደ ገበያ መውጣታቸውን የሚያመላክት መረጃዎች እየተዘገቡ ይገኛሉ። ከዛም በተጨማሪ አርሰናል እንደሚታወቀው በጥር የዝውውር መስኮት ተጫዋች ለማስፈረም ወደ ገበያው መውጣቱን የሚዘነጋ ጉዳይ አለ። የማርክ ጉሂን ጉዳይ እናሳ። ማርክ ጉሂ በአርሰናል ቤት ስላለው በቀጣይ በአርሰናል ቤት ስለሚያደርገው ጨዋታ በጣም ብዙ ነገሮች እየተዘገቡ ይገኛሉ። ማርክ ጉሂን አርሰናል በጥር የዝውውር መስኮት ለማስፈረም እንደሚንቀሳቀሱ ይጠበቃል። አርሰናል በጥር የዝውውር መስኮት አዮቢን ለማስፈረም ፍላጎት እንዳላቸው እየተዘገበ ይገኛል። ይህ 18 ዓመት ተጫዋች አርሰናል ለማስፈረም እየተንቀሳቀሰ መሆኑን የሚያመለክት መረጃዎች ወጥቷል። ፋብሪክ ሀዊክ ይዞት በወጣው መረጃ መሰረት አርሰናል ከዚህ ተጫዋች ጋር በተገናኘ ቀጥተኛ የሆነ ግንኙነት እንዳደረገ እና ተጫዋቹ 18 ዓመት ላይ እንደሚገኝም በሰፊው እየተዘገበ ይገኛል። ወደ ላይኛው አጫጭር ስፖርታዊ መረጃችን ስናልፍ እንግዲህ አርሰናሎች በጥር የዝውውር መስኮት ከክለባቸው የሚለቋቸው ተጫዋቾችን ይጠበቃሉ። አንዳንድ ተጫዋቾች ከክለባቸው እንደሚለቁ ይጠበቃል። ለምሳሌ ኢታን ዋነሪ ወደ ቦርንማዝ የመቀላቀሉ ነገር በጣም ሰፊ እንደሆነ በሰፊው ተዘግቧል። የሆነበት ዋነኛ ምክንያት ኢታን ዋነሪ በማይከል አርቴታ ስር እንግዲህ ጊዜ እየተሰጠው እንደማይገኝ ይታወቃል። ይህንንም ተከትሎ ኢታን ዋነሪ ከአርሰናል ቤት የሚለቅበት እድል እንዳለ በሰፊው እየተዘገበ ይገኛል። ከዚህ ጋር ተያይዞ ኢታን ዋነሪ ከአርሰናል ቤት እንደሚለቅም ይጠበቃል። ሪስ ኔልሰን በቀጣይ እንግዲህ በውሰት ፉላም እንዳለ ይታወቃል እና ወደ አርሰናል የሚመለስበት እድል እንዳለ ተደጋጋሚ ጊዜ ጉዳት እያስተናገደ ይገኛል። ተጫዋቹ በቀጣይ ታዲያ ወደ አርሰናል የሚመለስበት እድል እንዳለ በሰፊው እየተዘገበ ይገኛል። አርሰናሎችም ተጫዋቹን በውሰት መስጠታቸውን ተከትሎ በቀጣይ ወደ አርሰናል ቤት ለማምጣት ስራዎችን እንደሚሰሩ ይጠበቃል። ከዛ በተጨማሪ ከዋነሪ ጋር በተመለከተ ከአርሰናል ጋር የተገናኘ መረጃዎችን ላጋራችሁ። ማይከል አርቴታ እንግዲህ ተጫዋቹ ትክክለኛ ልምድ እንዲያገኝ ይፈልጋል። በተደጋጋሚ ጊዜ እድሎችን ሲሰጡት መጠቀም አይችልም። የተጫዋች አሁን ለምሳሌ አርሰናል በኤፍ ኤ ካፕ ፕሎይማዝ በቀጠበት ጨዋታ ላይ ጥሩ የተባለ እንቅስቃሴን አደረገ ብዬ በበኩሌ አልመለከትም። ስለዚህ የተሰጠውን ደቂቃ በስነ ስርዓት መጠቀም የማይችል ከሆነ ኢብሪች ዜ ሳይቀር በማይከል አርቴታ ስር እንግዲህ ቤንች መሆኑ የሚዘነጋ ጉዳይ አይደለም። ስለዚህ አርሰናል አሁን ላይ ተጫዋቹን በቋሚነት ማለት በውሰት በቋሚ ለመስጠት እያሰበ መሆኑን የሚያመላክት መረጃዎች በሰፊው እየተዘገቡ ይገኛል። ሌላኛው ጉዳይ በጥር የዝውውር መስኮት አርሰናል ማንን ሊያስፈርም ይችላል የሚሉት ነገር ነው በሰፊው የምንመለከተው። ማይከል አርቴታ በጥር የዝውውር መስኮት እንግዲህ እስከ 100 ሚሊዮን ፓውንድ ድረስ ተበጅቶለታል። ይህን ተጫዋች ላይ ኢንቨስት እንደሚያደርግም ይጠበቃል እና ማን ላይ ኢንቨስት ያደርጋል የሚለው ነገር ነው ጥያቄ እንጂ በጥር የዝውውር መስኮት አንድሪያ በርተን እና ማይከል አርቴታ እስከ 100 ሚሊዮን ፓውንድ ድረስ ተበጅቶላቸዋል እና አርሰናሎች ማን ያስፈርማሉ የሚሉት ነገር ነው ዋናው ወሳኙ ነገር። ሌላኛው ከአርሰናል ዝውውር ጉዳይ ጋር በተገናኘ እንደምትመለከቱት አርሰናል ስቴሽን ላይ በወጣው መረጃ መሰረት የብሬንትፎርዱ የፊት ለፊት መስመር አጥቂ የሆነው ኢጎ ቲያጎን አርሰናሎች ለማስፈረም እንደሚፈልጉ ተዘግቧል። እንግዲህ እንደዘገበው መረጃ ከሆነ አርሰናል እንግዲህ ቪክተር ዮከረስን ከስፖርቲንግ ሊዝበን አምጥቶ ጥሩ ጊዜ ያሳልፋል ተብሎ ቢጠበቅም ቪክተር ዮከረስ በአርሰናል ቤት ግን ያው አሁን ላይ
ብዙ ጎሎችን እያስቆጠረ አይገኝም። ከዚህ ጋር በተገናኘ አርሰናሎች በጣም ጥሩ ጊዜን እያሳለፈ የሚገኘውን የብሬንትፎርዱን አጥቂ ኢጎር ቲያጎን ለማስፈረም ፍላጎት መኖራቸውን የሚያመላክት መረጃዎች እየተዘገቡ ይገኛሉ። ምንም እንኳን አርሰናል እዚህ ተጫዋች ላይ ፍላጎት ቢኖራቸውም ተጫዋቹ በጣም ጥሩ ጊዜ በብሬንትፎርድ ቢያሳልፍ እዚህ ተጫዋች ላይ አርሰናል ፍላጎት እንዳላቸው ተዘግቧል። ከዛም በተጨማሪ በጣም የተለያዩ መረጃዎች እየወጡ ይገኛሉ። አርሰናልን በተመለከተ በጥር የዝውውር መስኮት አርሰናል ምን ላይ ፎከስ ያደርጋል የሚሉትን ነገሮች ስንመለከት አርሰናል ቅድሚያ ከሚሰጣቸው ቦታዎች ውስጥ የተከላካይ መስመር እንደሆነ ይታወቃል። የሆነበት ዋነኛ ምክንያት አርሰናሎች በጥር የዝውውር መስኮት የነ ፔሮ ሂንካፔ ጉዳትን ተከትሎ አርሰናል በጣም ተከላካዩ ላይ መሳሳት ይፈጠርበታል ተብሎ ጁሪያን ቲምበርም እንደምናውቀው ያው ተደጋጋሚ ጊዜ ጉዳት የሚያስተናግድ ተጫዋች እንደሆነ ይታወቃል። ከዛ በዘለለ ቤንጃሚን ዌትም ለአርሰናል ግልጋሎት ሲሰጥ አልተመለከትንም። ከዚህ ጋር በተያያዘ አርሰናል ወደ ገበያው ከወጡ እውነተኛ ፍላጎታቸውን አሁን ላይ እያሳየ የሚገኙት የማርክ ጊሂ ዝውውርን በተመለከተ ነው። ማርክ ጊሂ በለንደን እንደሚቆይ ፋብሪዞ ሮማኖ ዘግቦት ነበረ። ታዋቂው የዘ አትሌቲክስ ጋዜጠኛ ዴቪድ ኦርንስተን ሳይቀር ማርክ ጊሂ ለንደን መልቀቅ አይፈልግም እና ከዚህ ጋር ተያይዞ ታዲያ አርሰናሎች ተጫዋቹን ለማስፈረም በቀጣይ ለሚያደርጉት እንቅስቃሴ ወሳኝ የሆነ ጥምረት ይኖራቸዋል ተብሎ ይጠበቃል የሚሉ መረጃዎች በሰፊ እየተዘገቡ ይገኛሉ። ሌላኛው የምንመለከተው ጉዳይ የቼልሲ አዲስ አሰልጣኝ እንግዲህ በጣም የአርሰናል ደጋፊዎችን የሚያበሳጭ ጋዜጣዊ መግለጫ ሰጥቷል። ማክሰኞ ሮብ ዕለት እንግዲህ በጣም ቀላል ጨዋታ አለንም ሲል ጠቅሷል። ይሄ ያለበት ምክንያት ደግሞ እስካሁን ድረስ ማይክል አርቴታ ዋንጫዎችን አለመሳካቱ ተከትሎ ነው። ይህ አሰልጣኝ አሁን በቼልሲ ቤት ምንም አይነት ዋንጫ አለመሳካቱ ተከትሎ ቀላል ጨዋታ አለ ከኛ ጋር ተመሳጣይነት ያላቸው ብቃታቸውም አለው ብሎ ስለሚያስቡ በዚህም በጣም የአርሰናል ደጋፊዎችን ብስጭቶች ውስጥ ከቷል። ማይክል አርቴታ በዘንድሮ ዕለት ዋንጫ ያነሳል ተብሎ ግምት ከተሰጡ ክለቦች ውስጥ እንግዲህ የመጀመሪያው አርሰናል እንደሆነ ይጠበቃል። ነገር ግን አሁንም ቢሆን አርሰናሎች አንዳንድ ድክመቶች እንዳለባቸው ተደጋጋሚ ጊዜ መጥቀስ ሞክሬያለሁ። ምንም እንኳን የስኳድ ዴብዙ አርሰናል ምርጥም ቢሆን ነገር ግን የማይክል አርቴታ መፍራት በታክቲካሊ ብልጫ ሲወሰድበት ተመልክተናል። በተለይ በቶፕ ሲክስ በዘለምዶ ቶፕ ሲክስ እያላቸው የምንጠራቸው ክለቦች ላይ ትክክለኛ ብቃታቸውን ተጫዋቾቹ እንዳይጫወቱ የቁጥብነት ነገር ማይክል አርቴታ ሲሰጣቸው በተደጋጋሚ እየተመለከትን ይህንንም ተከትሎ አርሰናሎች እንግዲህ ኦቨር ዶሚናንስ ሆኖ መጫወት እንዳይችሉ አድርጓቸዋል። ከዚህ ጋር በተያያዘ አርሰናል በቀጣይ ከማንቸስተር ዩናይትድ ጋር የሚያደርጉት ጨዋታ እንግሊዝ ፕሪሚየር ሊግ ላይ እንግዲህ በውጤት ልዩነት ላይ አንድ አዲስ ነገር ይፈጥራል ተብሎ ይጠበቃል። በጥር የዝውውር መስኮት እንግዲህ አርሰናል ማንን ቢያስፈርም ደስተኛ ናችሁ የሚሉትን ነገር ያው እንግዲህ እንደምትመለከቱት ከአርሰናል ዝውውር ጉዳይ ጋር በተገናኘ ያሉት አጫጭር ስፖርታዊ መረጃዎች እነዚህን ይመስላሉ እና በጥር የዝውውር መስኮት አርሰናል ማንን ቢያስፈርም ደስተኛ ትሆናላችሁ? ይህንን ነገር ሁላችሁም ኮሜንት ላይ እንድታስቀምጡልኝ ይፈልጋሉ። ምክንያቱም ያልኩበት ምክንያት ምንድን ነው? አርሰናል በጥር የዝውውር መስኮት ማንም ቢያስፈርም እናንተ ደስተኛ ትሆናላችሁ? ከዛ በዘለለ ግን አሁን ላይ አርሰናል የማርክ ጊሂ ዝውውር ለመጨረስ ፍላጎት ካላቸው ክለቦች ውስጥ ተጠቃሽ ያደርገዋል እና በዚህ ላይም አስተያየታችሁን እንዲሰጡ በአክብሮት እየጠየኩ የዛሬ ስፖርታዊ መረጃዎችን እጨርሳለሁ።